العلي ولا ይህን የምታዩት በደብረ መንኮል ገዳም የጻድቁ የአባታችን የአቡነ መድኃኒነ እግዚእ ምግብ የሚከናወንበት የመነኮሳት ይህን ምድጃ ነው። እንደምታውቁት የጻድቁ የአባታችን ዳቤ የሚጋገርበት ማለት ነው። ዳቤ የሚጋግሩት ደግሞ እዚህ ስፍራ ሴቶች ስለማይገቡ ወንዶች አባቶች መነኮሳት አርድኢት ወይም ደግሞ የአብነት ተማሪዎች ናቸው የሚጋግሩት ማለት ነው። የወንዶች የደናግል ስፍራ ነው። ይህን የሚገኘው ደግሞ በአክሱም አካባቢ የጻድቁ አባታችን አቡነ መድኃኒነ እግዚእ ገዳም ነው። ይህን ገዳም ጥንታዊ ገዳም ነው። ከ800 ዓመታት በላይ ያስቆጠረ ብዙ ቅዱሳን ያፈራ ገዳም እንደነ አቡነ ሳሙኤል ዘዋልድባ 12 ዓመት በዚህ ስፍራ ተምረው ያስተማሩበት እንዲሁም ደግሞ ምንኩስና የተቀበሉበት የበቁበት ስፍራ ነው። ስለዚህ ይህን ገዳም ታላቅ ገዳም ነው። ከ200 በላይ መነኮሳት ያሉበት ብዙ መናንያን በዚህ ስፍራ የዘጉ አባቶች ለሀገር ለወገንም ለዓለም ሁሉ የሚጸልዩ አባቶች ያሉበት ነውና አሁን ይህን ህዳር 2 ላይ ነው አሁን ያለነው ማለት ነው። ዛሬ ዋዜማ ላይ እንገኛለን። እንግዲህ እንጀራ እየጋገርን እንገኛለን። ለበረከት ሊደርሰን የአባቶቻችን በረከትና ጸሎት ሊደርሰን እየጋገርን ነው። ስለዚህ በዚህ ስፍራ መጥታችሁ ለመጎብኘት ለማየት እግዚአብሔር ያብቃችሁ እንላለን። ይህን ትልቅ በረከት ነው። እንደምታዩት እዚህ ምድጃ አለ። እዚህ ላይ ደግሞ አለ እንጀራ የተጋገረ ወፍጮም አለ። የገዳሙ የተጋገረ እዚህ ላይ የምትመለከቱት ሁሉ የተደረደረው እንጀራ ነው። ዳቤ ነው። በጣም ወፍራም ነው። ለመነኮሳት አንድ ዳቤ ለሁለት ነው የሚሰጠው። 9 ሰዓት ጠብቆ ለዛም 9 ሰዓት ነው። ጠዋት አይሰጥም። ቅዳሜና እሁድ ብቻ ነው 3 ሰዓት ከቅዳሴ በኋላ የሚሰጠው።